አላህ ይጠብቀን። ነገር ግን እኛ ሙእሚኖች ሙስሊሞች እምነታችን አላህ Subhanahu Wa Ta'ala የዚህ ፍጥረት ዓለም ሁሉ ፈጣሪ ነው አይደለም እንዴ? طيب ነብዩና ሙሐመድ አለይሂ ሰላቱ ወሰለም ሐዲታቸው ላይ ምን ብለውናል? ካነ አላሁ ወለም የኩን ሸይኡን ገይሩሁ። ይህን ንግግር ነብዩና ሙሐመድ አለይሂ ሰላቱ ወሰለም ለማን ነው የተናገሩት? ከየመን ጀምረው እስከ መዲና ብዙ ርቀትን አቆራርጠው እንዳሁኑ የሰማዩ እንትን የለም ፕሌን ምናምን መኪና የሚባል ነገር አልነበረም በዛን ጊዜ። መጓጓዣ እንደው ከተገኘ ወይ ፈረስ ወይ ግመል ነው። ምን አይነት አድካሚ እንደሆነ እንድትስሉት ማለት ነው። ከባድ ጉዞ ነው። ያን ሁሉ አቆራርጠው ወደ ነብዩ አለይሂ ሰላቱ ወሰለም መጡና ምን አሏቸው? ጅእና ሊነተፈቀህ ፊ ዲን ወነስአለከ عن بدء هذا الامر ما هو አሏቸው። እኛ ወደ እርሶ ዘንድ እኮ የመጣ ነው ስለዚህ ፍጥረት ዓለም ጅማሬ እንድትነግሩንና ስለ ዲናችን ጥልቅ ዕውቀት መያዝ ፈልገን ነው አሏቸው። ተወዳጁ ነብይ አለይሂ ሰላቱ ወሰለም የዚህ ፍጥረት ዓለም ጅማሬ የመጀመሪያው ፍጡርማ እኮ ውሃ ነው ቢሏቸው ባጭሩ ለጥያቄያቸው መልስ ነበር። ያ አዛይ ነብይ ናቸው እኮ አይደለም እንዴ? አላህ ከስማቸው በራሱ መካከል አንዱ ምንድነው? ነብዩ ረህማ አይደለም እንዴ? ዛሬ እኮ እንደው ደላኢሉል ኸይራት ላይ ሲዘንብ የዋለው እኮ የሳቸው አውሳፍ አጅብ ያለበት ነው። ሱብሃንአላህ በተለያየ መልኩ አላህ ዑለማዎቻችንን አላህ ይማርልን ሐቂቀተን ረሂመሁሙላህ ጀሚዓን ሚገርም በሚጣፍጥ ያዋዙ ነው ያቀረቡልን የነበረው። ያ አዛይ ነብዩ ረህማ የሆኑ ተወዳጁ ነብይ አለይሂ ሰላቱ ወሰለም እነሱ የጠየቋቸው የነበሩ ስለ ፍጥረቱ ነበረ፣ ስለ ፍጡር ጉዳይ ነበር ጥያቄው። መልሱን መጀመሪያ ቅድሚያ መሰጠት ያለበት ስለ ፈጣሪ ማወቅ ስለሆነ መጀመሪያ ስለ ፈጣሪ ነገሯቸውና ከዚያ በኋላ ስለ ፍጡር የጠየቁትን መለሱላቸው። ይሄ እኮ የእዝነት መገለጫ ነው አይደለም እንዴ? የበለጠ ቅድሚያ መሰጠት ያለበትን ለነሱ አዝነው እየሰጧቸው ማለት ነው። ምን አሏቸው? ካነ አላሁ ወለም የኩን ሸይኡን ገይሩሁ። የመጀመሪያው ፍጥረት ምንድነው ሲሏቸው በቅድሚያ ስለ ፈጣሪ ወቁ። አላህ ማለት የነበረ ጌታ ነው ምንም ፍጥረት ሳይኖር በፊት። የመጀመሪያው ፍጡር የሆነ ውሃ ከመኖሩ በፊት አላህ Subhanahu Wa Ta'ala የነበረ ጌታ ነው።